እንኳን ደስ አላችሁ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ለዘንድሮ በኢትዮጵያ አቆጣጠር 2017 ዓመት በተለያየ ዩኒቨርሲቲ በተለያየ ዲፓርትመንት የተመረቃችሁ ኢትዮጵያውያን ወንድሞች እህቶች ለመመረቅ በመብቃታችሁ ደስ ብሎናል። እንኳን ደስ አላችሁ። ከብዙ ልፋት፣ ድካም፣ ጥረት፣ ጥናት፣ ፈተና በኋላ ለውጤት መብቃት የተማራችሁበትን የደከማችሁበትን ልፋት ሰርቲፊኬት ማግኘት እጅግ በጣም ያስደስታል። ይህ በእንዲህ እንዳለ ግን ዕውቀትን አበቃችሁ ተማራችሁ ጨረሳችሁ ማለት አይደለም። የዕውቀትን ማማ ገና አልደረሳችሁም፣ ብዙ ይቀራችኋል። አላህ Subhanahu Wa Ta'ala ለውዱ ነብያችን ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላቸዋል፣ ወቁል ረቢ ዚድኒ ዒልማ፣ ለምነኝ ተማጸነኝ ጌታዬ ሆይ ዕውቀትን ጨምርልኝ ብለህ ለምነኝ ብሎ ይላቸዋል። ዕውቀት ማብቃ የለውም። ሰዎች ደግሞ ባወቁ ቁጥር በተማሩ ቁጥር አገራቸውን ቀና ያደርጋሉ፣ ቤተሰባቸውን ማህበረሰባቸውን ቀና ያደርጋሉ፣ የግል ህይወታቸውም የተሻለ ይሆናል። ሰዎች ከዕውቀት በራቁ ቁጥር አገርም ትወድቃለች፣ ማህበረሰብም ይወድቃል፣ ራሳቸውም ይወድቃሉ። ትልቅ ደረጃ መድረስ በዕውቀት ነው። በዕውቀት በመጨመር ላይ በርቱ፣ ተበራቱ እላለሁ። ይህ በእንዲህ እንዳለ በተማራችሁ ትምህርት ደግሞ ህዝብን ማገልገል፣ ማህበረሰብን ማገልገል፣ ያስተማራችሁን ሀገርን ማገልገል የእያንዳንዳችሁ ኃላፊነት ነው። እንዲሁም ትዳር ላይ ያልገባችሁ ወደ ትዳርም ተሰማሩ፣ ወደ ስራም ተሰማሩ። ስንፍናን ተዋጉ፣ ስንፍናን አጥፉ። ከተንቀሳቀስን ከሰራን አላህን ይዘን በአላህ ተወኩል አድርገን ወደፊት ከተንቀሳቀስን የአላህ ረዝቅ ሰፊ ነው፣ የአላህ ረህመት ሰፊ ነውና በሉ እንግዲህ ሁላችሁም ዕውቀት ወደ መጨመር አገርን ወደ ማሳደግ በተለያየ ስራ ዘርፍ ወደ መሰማራትና ወደ ጋብቻ ወደ መግባት በሉ ሐያ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።